ሳምንት ከነበራችሁ ከተከታተላችሁ ሳምንት የዮሐንስ ወንጌል ምዕራፍ 21 ከ15 ነበር የተነበበው። ዛሬ ደግሞ ከ15 እስከ መጨረሻ ነው የተነበበው። ከትንሣኤ ጀምሮ ያሉት እሑዶች ማለት ነው አንዱን ወንጌል እየጨረሱ የሚሄዱ ታስታውሱ ከሆነ የሉቃስ ወንጌል ምዕራፍ 24 የትንሣኤ የዳግም ትንሣኤ አነበብን። ከዛ ከዳግም ትንሣኤ በኋላ ባለው ከ13 እስከ 33 አሁን የሉቃስ ወንጌል አነበብን። ከዛ ቀጥሎ ባለው ደግሞ ከ33 እስከ ፍጻሜ አነበብን። እንደገና ያለፈው ሳምንት ደግሞ የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ 15 ዛሬ 15 ጀምረን እስከ ፍጻሜ ታሪካቸው ምስጢራቸው የተያያዘ ስለሆነ ስለ ትንሣኤ ስለሆነ የሚያወሩ ስለዚህ ስለሚናገሩ እንዲህ ተያይዘው የሚነበሩትና ስትመጡ ምን እንደተነበበ ምን እንደተባለ በደንብ ማጤን በደንብ ማስተዋል አለበት። ምክንያቱም ወደ ገበያ ሄዳችሁ ሮገር በሌላ ሄዳችሁ አይታችሁ ብትመለሱ ሳትገዙ ብትመለሱ ተጠቀማችሁ የምትፈልጉትን ነገር ልትገዙ ሳትገዙ ትጠቀማላችሁ? አትጠቀሙም። የሄዳችሁበትን ጉዳይ ገዝታችሁ ስትመጡ ነው ጎደሏችሁ የሚሞላው። ስለዚህ ሕይወታችን የሚለመልመው ባለማወቅ ያጠፋነው ጥፋት የበደልነው በደል ካለ ቃሉ መድኃኒት ነው፣ ቃሉ ፈውስ ነው፣ ቃሉ ሕይወት ነውና ያን የጎደለውን ቃሉ ይሞላልናል። እና ስትመጡ ምን እንደተነበበ ምን እንደተቀደሰ ምን እንደተማራችሁ በየጥቂቱ እንኳን ለመያዝ ለማስተዋል ጥረት አድርጉና ያለፈው ሳምንት ቅዱስ ጴጥሮስ አሳ ላጠምድ ልሄድ ነው ብሎ ሲል የሐዋርያት አለቃ ስለነበረ ሌሎቹ ሐዋርያትን አንተ ከሄድክማ እኛም እንሄዳለን ብለው ተከትለውት ሄዱ። ተከትለው ነው አጠር አድርጌ ለመግለጽ ያህል ነው። አሳ ለመያዝ መላ ሌሊት ሲደክሙ አደሩ። ምንም ሳይይዙ ቀሩ። ደከሙ። መላ ሌሊት ሲደክሙ አደሩ። ምንም አሳ ሳይያዝላቸው ቀረ። አይደለም ለሽያጭ ሆነ ለምግብ የሚሆን ሳይያዝላቸው ቀረ። ከዛ ድካማቸው ስላሳዘኑ አምላካችን መድኃኒታችን ሲነጋ አሳ የሚገዛ ጎልማሳ ተመስሎ ከጥብርያዶስ ከባህር ዳር ተገለጠላቸውና የሚበላላችሁ ምን አላቸው? አስቡት። ደግሞ ምን የሌለ ሰው ቤቱ ባዶ የሆነውን ሰው እንግዳ መጥቶ የሚበላላችሁ ምን ቢላችሁ ምን ይሰማችኋል? ቤታችሁ ምን ነገር የለም፣ ባዶ ነው። እንኳን የተዘጋጀ የሚዘጋጅም የለም። ስለዚህ ሲደክሙ አድረዋል። ምንም የላቸው። ያ ሰው ግን ጎልማሳ አሳ የሚገዛ መስሎ ተገልጦ ምናላት የሚበላላቸው ምናላቸው እንኳን የሚበላ ምንም ነገር አላቸው። ግን እግዚአብሔር እንዲህ የሚል ለምንድን ነው ሲሉ የሚሰራውን ስለሚያውቅ ቸር ስለሆነ ርሩ ስለሆነ ይቅር ባይ ስለሆነ ለተራቡ ፈጥኖ የሚመግባቸው የሚደርስላቸው ለችግራችን ፈጥኖ የሚደርስ አይዟችሁ የሚለን አምላክ መሆኑን ለመግለጽ የሚበላላችሁ ሆናል። ለምን ከኋላ የሚያደርገውን ስራ እሱ ያውቃልና። እኛ ግን አናውቅም እንደሚያደርግልን ከእግዚአብሔር ፈቃድ ውጭ ምንም የምናውቀው የለም። እና ይህን ሲላቸው ጌታ ሆይ ምንም እንኳን የሚበላ ምንም የለን፣ መለስ እንደግና ያደር ምንም አላዝንም አሉ። በሉ መረቡን በታንኳው በስተቀኝ በኩል ጣሉት አላቸው። በስተቀኝ ሲጥሉት ስንት ያዘላቸው ብለን ነበረ? 153 የኔና የእናንተ ይሆናል ምሳሌ። ሦስቱ የአብ የወልድ የመንፈስ ቅዱስ ምሳሌ። ስለዚህ በአብ በወልድ በመንፈስ ቅዱስ የሚያምን ሁልጊዜ በመረቡ ይያዛል፣ አሳ ይሆናል ማለት ሁልጊዜ እርስቱ መንግሥተ ሰማያትን አያጣም። ትልልቅ አሳዎች ስለነበሩ መረቡ ሞልቶ ሊቀደድ እስከሚደርስ ድረስ ሳቡት፣ ግን መረቡ አልተቀደደም ይላል። መረቡ አልተቀደደም። ለምን? ያ መረብ የቅዱሳን ቤት ነበር፣ የቤተ ክርስቲያን የገነት የመቅደስ ቤተ ክርስቲያን ምን ጊዜ አትሞላ። ደብተር ገብርኤል ቢሞላ
ሌላ ገብርኤል ይተካል። ሁልጊዜም አትሞላም ቤተክርስቲያን። እንደገና ሁሉ የአዳም ልጅ በሙሉ የጽድቅ ሥራ ሰርቶ ጾሞ ጸልዮ መጽቶ አስራት በኩራቱን አውጥቶ ሁልጊዜ ገነት ቢገባ ገነት አትሞላም። ገነት አትሞላም። ሰፊ ናት ለማለት መረብ አልተቀደደም ማለት አልተበጠሰም ማለት አልተቀደደም ማለት ገነቱ ጊዜ ክፍት ናት። ሁሉ የሚሞላባት ሰው ትፈልጋለች ማለት ነው። ስለዚህ ደክመን በመረቡ ውስጥ እንደ አፎቹ ወደ ገነት እንድንገባ በቤተ ክርስቲያን እንድንገኝ አምላካችን ይፍቀድልን። ይህንን ካለ በኋላ የሚሉት ዘወር ሲሉ በመላእክት አስቀድሶ የተዘጋጀ ማርና አሳ ይኸው አለና ባርኮ ሰጣቸው። ባርኮ ሰጣቸው። ከዛ በኋላ እሱን እየበሉ እያለ በእናንተ ከያዛችሁ ትበስላላችሁ፣ እናንተ ከያዛችሁ ማዘጋጁ እናንተ ሁለቱን ባርኮ በላ። መላእክት ያዘጋጁትን ባርኮ በልቷል። ቅዱሳን ሐዋርያት ከያዙትን ከጠበሱትን በልቷል። ለምን ነው ሲባል እውነተኛ አምላክ መሆኑ ምትሃት አለመሆኑ ያ የተሰቀለው የእነሱ መምህር የሆነው መነሳቱ እውነት መሆኑን ለማሳየት አንዱስ ነው። ሁለተኛው ግን የመላእክትን የእናንተን ምስጋና መቀበል እኔ ነኝ። የመላእክትን ጸሎት የእናንተን ጸሎት የማሳርግ የምቀበል እምባርካችሁ እምቀድሳችሁ እኔ ነኝ ለማለት መላእክት ያዘጋጁትን ተመገበ። ቅዱሳን ሐዋርያት ያዘጋጁትን ተመገበ አብሮ። በዚህ ጊዜ ሲመገብ በፊት በሕይወት እያለ ሲመገብ ስድስቱ ቁመው ስድስት ተቀምጠው ነበር ጌታችን የሚመገብ። ለምን ሲባል ስርዓት ለማስተማር። እስቲ ቀደም ያላችሁ ሰዎች ሀገር ልጅ ስትድሩ የልጁ ሙሽራዎች ሚዜዎች ሲመጡ ምን ይደረግ ነበር? የልጅቱ አባት እጁ ሲታጠብ ሚዜዎች ይቆማሉ። ታውቃላችሁ? አታውቁም ማለት የልጅቱ አባት እጁ ሲታጠብ ሚዜዎች ይቆማሉ። ታቆስ ከልጃት ይሄ እኮ የእኛ ታሪክ በጣም ከወንጌል ጋር የተያያዘ ነው። ስለዚህ ጌታ ሲመገብ ስድስት ይቆሙ ነበር፣ ከስድስት አብሮ ይመገቡ ነበር። ያን ማጠየቅ። በዚህን ጊዜ ግን አስሩ ሁሉ ተቀምጠው አስሩ ሁሉ ቆመው ተመግበው ይላል። ለምን ሲባል ያን ጊዜ ስርዓት ለማስተማር ነው። አሁን ግን ሁሉም እንዲቆሙ ያደረጋቸው ግማሾቹ ቁጭ ብለው ቢሆን ኖሮ አላየነውም እንዳይሉ የመጨረሻው ስለሆነ ሁሉም ቆመው በንቃት እንዲከታተሉ አስሩ ሁሉ ቆመው ተመገበ። የመላእክትን ምግብ የቅዱስ ሐዋርያትን ምግብ ተመገበ። ይህን ምግብ ከመገበ በኋላ ጥያቄ አለ። ምን ጥያቄ አመጣ? የዮና ልጅ ስምዖን ሆይ ትወደኛለህ? አስቡት። የእኛ አምላኮች አሉ ለልጅ መምህራን ይላሉ። ሰውን እንደ ራበው እንደ ደከሙ አይጠይቅም ይላል። አብቶ አጠጥቶ አሳርፎ ልቡን ደግፎ ምግብ ሰርቶ ውሃ ጠጥቶ ከተረጋጋ በኋላ እንዴት ነው ቢሉት ቀስ እያደረገ ሚስጥሩን ያወጣል። እንደ ራበው እንደ ደከመው ቢጠየቅ እንኳን ሊመልስ ይነጨነጫል። አሁን አንድ ሰው ትልቅ ሸክም ተሸክሞ የማይቻለው ከባድ የሆነ ሸክም ተሸክሞ እየሄደ እያለ ካገኛችሁ ቆይታችኋል ማለት ነው። ደህና ነው ወይ ብላችሁ ሰላም ብላችሁ ረጅም ሰዓት እንደው ከኔ ደህና ነው ከኔ ደህና ናችሁ ብትሉት ያሰቆማ ያናግራችሁ ምን ስለሆነ ስለከበሩና ስለደከሙ እንዲህ እንዳታደርጉ አብልታችሁ አጠጥታችሁ ቀስ ብላችሁ አረጋግታችሁ ከጠየቃችሁ ግን ብዙ መልስ ታገኛላችሁ ሲል ካበላ ካጠጣ በኋላ ጴጥሮስ አለ ከእነዚህ ይልቅ ነው ያለ። ከእነዚህ ይልቅ ትወዳኛለህን ሲለው አሁን ለጴጥሮስ ከባድ ነው ጥያቄ። አሁን ላይ እዚህ ቀደም የደረሰበት ችግር አለመጣው አልገድም ብሎ ምን አድርጓል? ክዷል። አሁን ደግሞ ነገር ከበደውና ምን አለ? እንደምወድህ አንተ ታውቃለህ።
ምክንያቱም እኛ ምን እንደምንሰራ ማን ያውቃል? ምን እንደምናስብ ማን ያውቃል? እግዚአብሔር። እኛ እኮ በራሳችን መወሰን አንችልም። አሁን ጤነኛ የነበረ ቆይተን ልንቀየር እንችላለን። አየሩ ሲቀያየር አብረን የምንቀያየር ሰዎች ነን። ስለዚህ ውስጣችን የሚያውቀው ማን ነው? እግዚአብሔር ነው። እንደምወድህ አንተ ታውቃለህ ሲለው ግልገሎችን ጠብቅ። እኔ ከወደድከኝ ምን አለ? ግልገሎችን ጠብቅ። አሁን ድጋሜ ትወደኛለህ አለ። እንደወደድህ ታውቃለህ አለ። ጠቦቶችን ጠብቅ አለ። ግልገል ጠቦት። ከዛ በስተቀር ትወደኛለህ ሦስት ጊዜ ጠየቀው። በዚህ ጊዜ አዘነን የሚል እዚህ ቀደም ሦስት ጊዜ ስለካድኩት ይሁን ሦስት ጊዜ ጠየቀ አለና አዘነና እንደምወድህ አንተ ታውቃለህ፣ በጎችን ጠብቅ። አሁን መጀመሪያ ግልገሎችን፣ ቀጥሎ ጠቦቶችን፣ ቀጥሎ በጎችን። ይህንን ሊቃውንት ሲተረጉሙ ምን ይላሉ? በጎችህን አላለም ይላሉ። በጎችህን አላለም። በጎችን የማን በጎች ነው? የእግዚአብሔር በጎች ነው። በጎችን ነው ያለው። በጎችህን አላለም። ስለዚህ እኛ የእግዚአብሔር በጎች መሆን አለብን። በግ ደግሞ አያስቸግርም። በተሰማራበት ቦታ እረኛውን አያስቸግርም። በለመለመ ሰዓት ያሰማራው፣ በጠራ ውሃ ቢያጠጣው እረኛው እንዳደረገው ነው የሚሆነው። እረኛችን ክርስቶስ እንደሚለን እንደ እግዚአብሔር ፈቃድ እንድንመራ አምላካችን ይፍቀድልን። ስለዚህ ሦስት ነገሮች ጠብቅ። የምትወደኝ ከሆነ እነዚህን ጠብቃል። ከነዚህ ሲል ይላል የምድር ጠቦቶች የተባሉ ምንድን ናቸው ሲሉ ከአንተ ጋር ያሉ 9 ሐዋርያት ናቸው። ማን ናቸው? 9 ሐዋርያት። እሱ 10ኛ ስለሆነ አስረኞቹ እሱ 11ኛ ነው። ይሁዳ ብቻ ነው የተቀነሰ። 10 ሐዋርያት ናቸው። ለምን ጠቦቶች አላቸው ቢሉ ገና አዲስ ተማሪዎች ናቸው። 3 ዓመት ነው ገና የተማራችሁ። ገና ወደዚህ ብዙ ነገር ይጠበቅባቸዋል። እኔ ስለያችሁ፣ እኔ ስሞትባችሁ፣ ከእኔ ስትለዩ ደንግጣችሁ በፍርሃት የተማራችሁ ትምህርት ሳታስተምሩ እንዳይቀሩ አንተ ጠብቃችሁ ተንከባከባቸው፣ እንዳይበተኑ አንተ ሹሜሃለሁ። እነሱ እንድትጠብቃቸው፣ እነሱ እንድታስተምራቸው፣ እነሱ እንድትከባከባቸው ሹሜሃለሁና እነሱን ጠብቅ ሲለው ነው ይላል። ጠቦቶች ይተዋል ገና አዲስ ተማሪዎች ስለሆኑ። በሁለተኛ ደረጃ መምህራንን ጠብቅ ሲለው ነው ይላል። ከክርስቶስ ጀምሮ ከሐዋርያት ጀምሮ እስከ ዓለም ፍጻሜ ያሉ መምህራን ወክሎ ነው እነዚያ ሐዋርያት። ዛሬ ቤተክርስቲያን የምታስተምረው የነቢያትን ስብከት የነቢያትን ትንቢት የሐዋርያትን ስብከት ተከትላ ስለምታስተምረው ከሐዋርያት ጀምሮ እስከ ዕለተ ምጽአት ያሉትን መምህራን ጠብቅ። የመንግሥተ ሰማይ ቁልፍ ሰጥቼሃለሁ። መሪያቸው የመንግሥተ ሰማያት ከፋቿ የበር ቁልፏ በአንተ እጅ ነው ያለችውና ጠብቅ። የምትወደኝ ከሆነ እንደዚህ አድርግ፣ ለወንድሞች መልካም አድርግ፣ ለመምህራን መልካም ሥራ ስራ፣ መልካም ሥራ ስሩ ሲል ጠቦችን ጠብቃለህ ይላል። ሁለተኛው ግልገሎች፣ ሁለተኛው ጠቦቶች። ጠቦት የተባሉት ለጊዜው ከሐዋርያት ጋር የነበሩት 72ቱ አርድእት ናቸው። ማን ናቸው? 72ቱ አርድእት ናቸው ጠቦቶች የተባሉት። እነሱ ደግሞ በደንብ በየጊዜው ስለሆነ እየተጨመሩ የመጡት እንደ ሐዋርያት አልጸኑ። እንደ ሐዋርያት የሚስጥር ተካፋዮች አልነበሩ። ብዙ የሚቀራቸው ስለነበረ ለመጥፋት ትንሽ ነገር የሚመጣቸው እነሱ ደግሞ በደንብ ጠብቃቸው ለሰባት ቤት ሲነግረው ነው። ወደ እኛ ስናመጣው ደግሞ ወጣቶች የሚባል መካከለኛ ዕድሜ ከ18 ዓመት እስከ 40 ዓመት ያለው በዚህ ሰዓት መደብ ተንከባክቦ መጠበቅ ያስፈልጋል። ብዙ ነገር ስለሚማርከን ብልጥልጡ ነገር ስለሚያስጎመጀን
ለሥጋችን የሆነው ነገር እጅግ ስለሚማርከን መጠበቅ ያስፈልጋል። ከሃይማኖታቸው እንዳይርቁ፣ ሃይማኖታቸውን እንዳይክዱ፣ ከቤተ ክርስቲያን እንዳይርቁ፣ ከቤተ ክርስቲያን እንዳይጠፉ፣ እንዲጾሙ፣ እንዲጸልዩ፣ መጥተው እንዲባረኩ፣ እንዲሰግዱ መንከባከብ መጠበቅ አለብን ሲል ጠቦቶችን እጠብቃለሁ ይላል። ሦስተኛው በጎችን ጠብቅ ነው። በጎች የተባለው እኔና እናንተ ታላላቆች ነው። እነዚህ በጎች ኖላዊ ሰሄድ ይሜጡ ነፍሶ ቤዛ አባግዕ መልካም እረኛ ለበጎቹ ነፍሱን አሳልፎ ይሰጣል። በእኔ ቦታ ላይ እንድትመራቸው እንድትጠብቃቸው ስልጣን ሰጥቼሃለሁ። ስለዚህ ለምእመናት እንድታስተምራቸው፣ እንድታስረዳቸው፣ እንድሾማቸው፣ እንድሸልማቸው ስልጣን ሰጥቼሃለሁ። አሰማራቸው ማለት በሚገባቸው ስራ ምእመናን የሚገባቸው ስራ ነው። አሁን መሰሩ የጎደለውን መሙላት፣ መስገድ፣ ማስተኮሻው፣ እንደዚህ መጋረጃው፣ አልባሳቱ እንዲሰሩ አድርጋቸው። አሰማራቸው ማለት መልካም ስራ እንዲሰሩ አድርጋቸው። ይህ መሰናክል ቢመጣ የሚያሰናክላቸው መሰናክል ቢመጣ አንተ ቀድመህ ቆምላቸው። እንዲህ የሚያደርገው ምን ይገኛል? እግዚአብሔር ሁላችንን ማስተዋሉን ያድለን እና በጎችን ጠብቅ ነው የተባለው። ስለዚህ በጎች ጠባቂ የሚያስፈልጋቸው ይላሉ አባቶቻችን፣ በጎች ናቸው ይላሉ። ምን እንዳይበላቸው ተኩላ እንዳይበላቸው። ተኩላ ጠባቂ ያስፈልገው ተኩላ ያስፈልገው ማለት። ስለዚህ ማለት ነው ተኩላ ይጠበቃል፣ እንዳያጠፋ ይከላከሉታል እንጂ ለሱ ጠባቂ አያቆሙለትም። ለምን? አስመሳይ ነው ይላል። የተኩላ ባህሪ ልንገራቸው። የተኩላ ባህሪ ከፍየሎችና ከበጎች መካከል አብሮ ተመሳስሎ ይተኛና እዛ በጎቹ ፍየሎቹ ይህስ እንደኛ በግ ነው ወይም ፍየል ነው ብለው ሲንቀሳቀሱ ንቅ እያደረገ የሚበላቸው። ስለዚህ ተኩላ የሆነ ባህሪ ያላቸው ሰዎች አይጠበቁም። በጎች ግን ይጠበቃሉ። ማለትም በጎች መልካሞች ናቸው። ጾሙ ሲላቸው ይጾማሉ፣ ጸልዩ ሲላቸው ይጸልያሉ፣ ስገዱ ሲላቸው ይሰግዳሉ። ባስተማሯቸው ቦታ ይገኛሉ። ዛሬ አስቀድሱ ሲባሉ መጥተው ያስቀድሳሉ። ዛሬ ቁረቡ ሲባሉ መጥተው ይቆርባሉ። እረኛ የሚያስፈልጋቸው በጎች ናቸው ይላል። ስለዚህ እንደ ተኩላ አስመሳይ እንዳትሆኑ ነው ይላል። ተኩላ በየጊዜው ራሱን የሚቀያየር። ስለዚህ በሃይማኖት እንዲህ ነገር አይጠበቅም። እውነቱን እውነት፣ ሐሰቱን ሐሰት፣ ጥቁሩን ጥቁር፣ ቀዩን ቀይ፣ አጭሩን አጭር፣ ረጅሙን ረጅም። እውነቱን እውነት እንጂ በእውነት ሐሰትን በሐሰት እውነትን ቀላቅሎ በሃይማኖት አይፈቀድም። እውነተኛ በጎች ሁኑ እና እውነተኛ እረኛ ለበጎቹ ነፍሱን አሳልፎ ይሰጣል ማለት እውነተኛው አምላካችን ለእኛ ነፍሱን አሳልፎ ይሰጣል። ለበጎቹ እኛ ለማለት ስለይሰጣል እኛ ለማለት ነው። ያን ያህል መከራ የተቀበለ እኛን ለማዳን ነው። ደሙ ፈሶ አልቆ አጥንቱ እንደ በረዶ ነጭ ሆኖ እስኪቆጠር ድረስ የተገረፈው ለእኛ ብሎ ነው። ተሰቅሎ የሞተው ለእኛ ብሎ ነው። የተነሳው እንደ ሞታችሁ አትቀሩም፣ በኩር ሆናችሁ ሕይወትና ትንሣኤ እኔ ነኝ ለማለት ተነሳ። ይህንን አባቶቻችን ሲተረጉሙት መሞት መቀበር ይላል። መሞት የመወለድ ምሳሌ ነው። መቀበር ከቀብሩ መነሳት ይላል። የመጠመቅ ምሳሌ ነው። ካህኑ ምን ያደርጋል መሰላችሁ? ሕፃኑን ብድግ አድርጎ ከጥንት ይጨምረዋል አይደል? ብድግ ሲያደርገው የመሞቱ ምሳሌ ነው። ዝቅ ሲያደርገው የመቀበሩ ምሳሌ ነው። እንደገና
ባህሉ ሲያወጣው የመነሳት ምሳሌ ነው። ስለዚህ እንደዚህ አድርገን አምላካችን እንደሞታችሁ አትቀሩም፣ ትነሳላችሁ፣ እኔ በኩር ሆናችኋለሁ ለማለት አምላካችን ለእኛ ብሎ ቤዛ ሆኖ በመስቀል ላይ ተሰቅሎ ሥጋውን በመቃብር ነፍሱን ወደ ሲኦል ወርዶ ነፍሳትን ነፃ ያወጣ አምላክ ለእኛ ብሎ ነው። መልካም እረኛ ማለት ለበጎቹ ነፍሱን አሳልፎ ይሰጣል። ቅዱስ ጴጥሮስ ሰጥቶ አልሰጠም? ቅዱስ ጴጥሮስ ነፍሱ ሰጥቶ አልሰጠም? ሰጥቷል። ሐምሌ 5 ቀን ስንክሳር ላይ ያሉት ቅዱስ ጳውሎስና ቅዱስ ጴጥሮስ ያሉት ሐምሌ 5 ቀን ነው። ቅዱስ ጴጥሮስ 2 መልእክታትን ጽፏል። እግዚአብሔር የመረጠው ከፍ ያደረገው ሰው ነው። 2 መልእክታትን ጽፎ የብሉይ ኪዳንና የሐዲስ ኪዳን ምሳሌዎች ናቸው መጻሕፍቶቹ። ቅዱስ ጴጥሮስ የመንግሥተ ሰማያት ወፍ የሰጠው እውነተኛ ቸር ደግ አምላኩን እስከ መጨረሻ የወደደ ቸር እረኛ፣ ቸር አስተማሪ፣ ቸር መምህር ነው። ስለዚህ ምን አለ? በወጣትነት ጊዜ አለ ወደ ፈለግከው ትሄዳለህ፣ በሽምግልና ጊዜ ግን አንተ ወደድከው መሄድ አትችልም። ሌላ ሰው ያስታጥቅሃል፣ ሌላ ሰው ይደግፍሃል ማለት አንተ 2-3 ጊዜ ክደህ ከተመለስክ በኋላ እኔ መጥቼ ከመከርኩ ካስተማርኩ በኋላ እስከ መጨረሻ የሚጠብቅህ የሚመራ መንፈስ ቅዱስ ነው። ወደ መልካም ሥራ የሚመራ የሚያሰማራ መንፈስ ቅዱስ ነው ብሎ ረጅም ዓመት ሮም የእሱ ሀገረ ስብከት ነበረች። በሮም ውስጥ ብዙ ወጥቶ ወርዶ የነገሥታቱ ኪስ ሳይፈራ ሳያዳላ መጥፎ የሚሰሩትን ይህን ስም አልተፈቀደላችሁም እያለ እየገሰጸ የተመለሱት ደግሞ እያጠመቀ ብዙ ክርስቲያኖችን ከሰራ በኋላ ሐምሌ 5 ቀን ኔሮን የተባለው የሮም ንጉሥ ሊገድለው ሲያስብ ብዙ እንደናንተ ምዕመናን በትምህርቱ በአገልግሎቱ ይወዱት ስለነበረ አባታችን ከሞተ ንጉሡ ከገደለው ማን ያስተምረናል? ማን ይጠቅረናል? ማን ይገስጸናል? ብለው እናቶች ርሮች ናቸው ይላል። እናቶች መጡና ቅዱስ ጴጥሮስን ከሮም አደባባይ አስወግደው ወደ ሌላ ቦታ እንዲሄድ ያደረጉት። እነሱ የጊዜውን ነው ያለው። ፍጻሜ ቅድም እንዳልኳችሁ የእኛ ማለት የሚያቅማን ነው እግዚአብሔር ነው። እነሱ የፊታቸውን ነው ያለው። ያን ጊዜ አሸንፈው ከከተማው አስወጥተው ሲወስዱት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የተሰቀለው ያንን መስቀል ተሸክሞ ከውጭ ወደ ከተማው ሲገባ ከጴጥሮስ ጋር ተገናኙ። ማንና ማን? ቅዱስ ጴጥሮስ ምን እያለ እየሸሸ ከሞት ለማምለጥ እየሸሸ ሲሸሽ ክርስቶስ ደግሞ ያንን መስቀል ተሸክሞ ወደ ሮም ሲመጣ ጌታዬ ደግሞ ዳግም ያልተሰቀለ ሆነ አንዴ እኮ ተሰቅለህ ዓለምን አድነሃል፣ አድነኸናል እኮ ዳግም ትሰቀል ቢሆን እንደገና በሮም ሁለተኛ ትሰቀል፣ መጀመሪያ በጌታም ተሰቅለሃል እኮ ሲለው አንተ የፈራኸው እኔ መፈጸም አለብኝ አለ። ይሄማ ተመልሰህ ያለ ሁሉ ያስተማሩት ትዝ አለውና ተሰቅለህ ሙሴ ይለኝ አይደለም እንዴ ብሎ እንደገና ወደ አደባባዩ ተመልሶ ይሄው የምትፈልጉኝ እኔ ነኝ፣ ምስክር መሆን ፈልጋለሁ ለአምላኬ፣ እንደ ጌታዬ ሽቅብ መሰቃል የምፈልገው አለ። ቁልቁል ነው ሚስጥር ሲገባል። እንደዚህ ነው ወገኖች፣ እግዚአብሔር ማስተዋሉ ሲገልጥልን እኔ እንደ ጌታ ያልሆነው ነው የምንለው። እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ እኔ ጎስቋላ ነኝ፣ እኔ ትንሽ ነኝ ነው የሚል ሰው እንደ ጌታዬ ተሰቅዬ አልሞትም፣ ወደ ላይ ሆኜ አልሰቀልም፣ ወደ ታች ዘግዝቃችሁ ስቀሉኝ ብሎ ሐምሌ 5 ቀን ራሱ ወደ ታች እግሩ ወደ ላይ ተሰቅሎ ለቤተ ክርስቲያን መስዋዕት ሆነ።
ስለዚህ መልካም እረኛ ለበጎቹ ነፍሱን አሳልፎ ይሰጣል። ስለዚህ ካህናትስ ለምእመናን አሳልፈን እየሰጠን ነው። ወላጆች ለልጆቻቸው፣ ጓደኛ ለጓደኛ፣ ሚስት ለባል ተላልፎ እየተሰጠ ነው። ራሳችንን መርምር። ወንጌል ግን የሚለው ለኔ ብሎ እናቱን፣ አባቱን፣ ልጆቹን፣ እህቱን፣ ወንድሙን የተወ 100 እጥፍ ያገኛል። ያገኛል። አንድ እናት ቢተው 100 እናት ያገኛል። አንድ አባት ቢተው 100 አባት ያገኛል። እስኪ አንድ ምሳሌ ልንገራቸው። እኔ አሁን ከኔ ጋራ በሕይወት ወለዱኝ እናት የለም። እዚህ ግን ስንት እናት አለኝ? ስንት እናት አለ? እናቶች አላችሁ ምንድን ነው ዳትሆኑ እንጂ እየመገባችሁ እየተንከባከባችሁ እናቶች ናቸው። አባቴን ብተው ስንት አባቶች አሉ? ብዙ አባቶች አሉ። ስለዚህ እግዚአብሔርን ካስቀደምን እግዚአብሔር በእናት ምትክ ብዙ እናቶችን ይሰጣል። በአባት ምትክ ብዙ አባቶችን ይሰጣል። በልጆች ምትክ ብዙ ልጆችን ይሰጣል። ስለዚህ 100 እጥፍ ያገኛል ማለት ሰው የእግዚአብሔርን ቃል ከተማረ፣ የእግዚአብሔርን ቃል ካስተማረ ብዙ ተከታይ ይኖረዋል፣ ብዙ ደጋፊ ይኖረዋል። አይዞ የሚለው በችግሩ ጊዜ የሚቆምለት ፈጥኖ የሚደርስለት ምን ጎደለ የሚል ከእናት አባት የበለጠ ብዙ 100 እጥፍ እሰጣቸዋለሁ ያለ። ስለዚህ ይህ ማለት እናት አባትን አክብሮ እርሳ ማለት አይደለም። በእናት አባት ምክንያት አድርገህ ኃጢአት እንዳሰራ፣ በልጆች ምክንያት አድርገህ ኃጢአት እንዳሰራ፣ በወንድም ምክንያት በእህት ምክንያት አድርገህ ከቤተክርስቲያን እንዳትቀር ነው። ቤተክርስቲያን መተጸልየት ሰግደት መጾተት ሂደህ የእናት አባትን አድርግ ሲል ቅድሚያ ለሰው ምንሰጥ ከሆነ ግን እግዚአብሔር ያሰብነውን ሁሉ በባቡ የሚያስቀር ቅድሚያ ለእግዚአብሔር ከሰጠን ግን የጎደለው ይሞላልና ቅድሚያ እግዚአብሔርን አስቀድማችሁ እየሰራን ነውና እኛም ማናውቀውን ዓይን ያላየውን ጆሮ ያልሰማውን የማያልፈውን ገነት መንግሥተ ሰማያት እንዲያጎናጽፈን ፈቃዱ ይሁን። ስለዚህ ቅዱስ ጴጥሮስ ትወደኛለህ ሲባል ከእነዚህ ይልቅ ሲባል አዎ አይደለም ያለ እንደምወድህ አንተ ታውቃለህ። ስለዚህ እግዚአብሔርን እኔ ሰነፍ ነኝ፣ ስንፍናን አንተ ታውቃለህ ማለት ነው። እኔ ደካማ ነኝ፣ ደካማነቴን አንተ ታውቃለህ። እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ ለንስሐ አብቃኝ፣ አንተ ወደ ቤትህ ጥራኝ እያል እግዚአብሔር ለእግዚአብሔር ፈቃድ እግዚአብሔርን ቀርበን እንድንሰጥ አምላካችን ይፍቀድልን። ስለዚህ የትንሣኤ ወንጌል እስከ ዛሬ አለን። ካሁን በኋላ ከሐሙስ በኋላ ስለ ዕርገት ነው የምንማር ማለት ነው። ከትንሣኤ ጀምሮ ለ40 ቀን ያክል ስለ ትንሣኤው ስንማማ የትንሣኤውን ወንጌል የትንሣኤውን መዝሙር እየዘመርን እያገለገልን እንደ ቅዱሳን ላይ ቆይተናል። ካሁን በኋላ ደግሞ ስለ ዕርገቱ ነውና የምንማማረው። ለዕርገቱ ለሐሙስ እንዲያደርሰን ለሊቀ ጳጳሳት እንዲያደርሰን ፈቃዱ ይሁን። ጌታ እስከሚያርግበት ድረስ 40ውን ቀን ሙሉ በጉባኤ ስለተገለጥላችሁ ብያችሁ ነበረ። በጉባኤ 4 እርሱ በጉባኤ 3 ጊዜ የራሱ የትንሣኤ ዕለት ላስታውሳችሁ። የትንሣኤ ዕለት ድጋሚ የዳግም ትንሣኤ ዕለት ከዛ የጥሪያዶስ ሳምንት ያልነው ወንጌል 3 ጊዜ በጉባኤ ተገልጾላቸዋል። በየግላቸው ግን ያልተገለጸበት ጊዜ የለም። ስለዚህ ከትንሣኤ እስከ 40ው ቀን በማህበር በጉባኤ የተገለጸ ሥርዓተ ቤተ ክርስቲያን ነው። ዛሬ እኛ የምናካሄደውን ሥርዓት ለቅዱሳን ሐዋርያት በደንብ አድርጎ አስተምሯቸዋል። ያ ሥርዓት ሰማያዊ ሥርዓት ነው። ሰማያዊ አምላክ ያስተማራቸው ሥርዓት ነው እኛ የምናከናውነው እና ከትንሣኤው እስከ ዕርገቱ የቆየበት ይላል ሥራ የሠራበት ሥርዓት የፈጸመበት ሥርዓት ያስተማረበት ስለሆነ እኛ በዘመናችን የምንኖር ምሳሌ ነው ይላል።
እኛ የምንኖረው እድሜ ምሳሌ ነው። በዘመናችን እያደረግን ስርዓት እያከናወን እየጾምን እየጸለይን እየሰገድን ወደዚያ እየበቃን እየዘመርን የምንኖርበት ዘመን ምሳሌ ነው። ከዚያ በኋላ አረገ። ሰው ካረገ በኋላ ሊገኝ አይችልም። እኛም ደግሞ ከሞትን በኋላ ሰማያዊ ምድራዊ አንሆን። ከዛ በኋላ ምድራዊ ስርዓት መስራት የምንችለው አሁን ነው። ስርዓቱን መጠበቅ የምንችለው አሁን ነው። ስርዓቱን ጠብቀን የምንባረከው አሁን ነው። ስርዓቱን አክብረን የምንከብረው አሁን ነው። ጾመን ጸልየን ለኋላ